እግዚአብሔር ይመስገን እግዚአብሔር ይመስገን እግዚአብሔር ይመስገን እግዚአብሔር ይመስገን ለዚህ ያደረሰን ለዚህ ያደረሰን እግዚአብሔር ይመስገን ለዚህ ያደረሰን ለዚህ ያደረሰን እግዚአብሔር ይመስገን እግዚአብሔር ይመስገን እግዚአብሔር ይመስገን እግዚአብሔር ይመስገን እግዚአብሔር ይመስገን ለዚህ ያደረሰን ለዚህ ያደረሰን እግዚአብሔር ይመስገን ለዚህ ያደረሰን ለዚህ ያደረሰን እግዚአብሔር ይመስገን። የጠላትን ወጥመድ ሰብሮ በሕይወታችን ጌታ ከብሮ ሳይበላሽ ትላንታችን በእግዚአብሔር ዛሬን አየን። ለዚህ ያደረሰን ለዚህ ያደረሰን እግዚአብሔር ይመስገን ለዚህ ያደረሰን ለዚህ ያደረሰን እግዚአብሔር ይመስገን። በዝናቡ ያበቅልና በፀሐዩ ያበስልና አለበሰን በረከት መቆም ሆነ ለሥጋችን ለዚህ ያደረሰን ለዚህ ያደረሰን እግዚአብሔር ይመስገን ለዚህ ያደረሰን ለዚህ ያደረሰን እግዚአብሔር ይመስገን። በሽተኛው ያመጻጉዕ ከመኝታው ገላው ለቆ ከተኛበት አስነሳና አቆሞታል እንደገና ለዚህ ያደረሰን ለዚህ ያደረሰን እግዚአብሔር ይመስገን ለዚህ ያደረሰን ለዚህ ያደረሰን እግዚአብሔር ይመስገን። በደላችን ብታይ ዛሬ ሞተን ነበር በምግባር ወረታ ያውቅ የወደደን የእሳቱን ባሕር አሻገረ። ለዚህ ያደረሰን ለዚህ ያደረሰን እግዚአብሔር ይመስገን ለዚህ ያደረሰን ለዚህ ያደረሰን እግዚአብሔር ይመስገን። በተጋድሎ ማን ይደርሳል ሲፈቅድ ነው እግዚአብሔር ቀን ዘመናት የማይሽረው የወደደን ልዩ እኮ ነው። ለዚህ ያደረሰን ለዚህ ያደረሰን እግዚአብሔር ይመስገን ለዚህ ያደረሰን ለዚህ ያደረሰን እግዚአብሔር ይመስገን። አይነገር የእርሱ ስራ በተጋድሎ
ለወደደ ለእግዚአብሔር መቆም ሆነ ለሥጋችን ለዚህ ያደረሰን እግዚአብሔር ይመስገን። ለዚህ ያደረሰን እግዚአብሔር ይመስገን። በተጋድሎ ማን ይደርሳል ሲፈቅድ ነው እግዚአብሔር ቀን ዘመናት የማይሽረው የወደደ ልዩ እኮ ነው። ለዚህ ያደረሰን እግዚአብሔር ይመስገን። ለዚህ ያደረሰን እግዚአብሔር ይመስገን። እግዚአብሔር ይመስገን። እግዚአብሔር ይመስገን። ለጸሎት እንነሳ። አንድ በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። በቅድስት ሥላሴ እንዘ አሐዱ ማኅፀነ በቅድስት ቅድስት ቤተክርስቲያን እንተ ይእቲ ስምዐ ማርያም ሲኦል ማለት ማቆጠር ከወዲም ስልጣት መባረከ ከወዲት አመነ ከዘን ለከዘን ከነ ስም ቅዱስ ይሰግድ ለከ ወዘለከ ይሰግድ ኩሉ ወደ ከፈነ ኩሉ ልሳን አንተ ውእቱ አምላከ አማልክት ወእግዚአብሔር ወመንግሥት አምላክ አንተ ለኩሉ ዘሥጋ ለኩሉ ዘነፍስ ወስብሐት ከመ መሐረነ ቅዱስ ወልድከ እንዘ አንተ ሙሴ ሰው ተጸልዩ ከመ ዝበሉ። አቤቱ አምላካችን እግዚአብሔር ሆይ ምሕረትን ቸርነትን ጸጋ የማይጓደል በሰላም በሕይወት በጤና ጠብቀን ስለደረስከን እናመሰግንሃለን። ቸር አምላካችን እግዚአብሔር ሆይ አሁንም ይህንን ጊዜ ይህንን ሰዓት እንድትባርክልን በረድኤትህ በቸርነትህ መካከላችን ትገኝልን ቅዱስ ፈቃድህ ይሁንልን። እናታችንን ወለተ ማርያምን አምላካችን እግዚአብሔር ሆይ ሕይወቷን እንድትባርክልን ቀሪ ዘመኗን የደስታ የሰላም የፍቅር የበረከት እንድታደርግልን ቅዱስ ፈቃድህ ይሁንልን። እስከዚህ ሰዓት ድረስ ሁሉ ዘመኗን ባርከህ ቀድሰህ ልጆቿን አሳድገህ ጤናዋን ሰጥተህ ስለሰደስከን እናመሰግንሃለን። አቤቱ አምላካችን ሆይ ይህንን ዝግጅት እናታቸውን ለማስደሰት አስበው ያዘጋጁ ልጆቿን ሁሉ በበረከት እንድትባርክልን አቤቱ ዋጋቸውን በልጆቻችን እንድታደርግልን ቅዱስ ፈቃድ ይሆንልን። የዚህ ደስታ ተካፋይ ለመሆን በዚህ ቦታ የተሰበሰቡትን ሁሉንም ሕፃኑንም ሽማግሌውንም ወጣቶችንም ወንዶችንም ሴቶችንም አምላካችን እግዚአብሔር ሆይ በምሕረትህ በቸርነትህ እንድትጎበኛቸው የማያልቀውን ደስታ እንድታድላቸው ቅዱስ ፈቃድ ይሁንልን። ከመልአኩ ከቅዱስ ገብርኤል ከሰማዕታቱ ከቅዱስ ቂርቆስ ከእናቱ ከቅድስት ኢየሉጣ ረድኤት በረከት እንድታሳትፈን ፈቃድ ይሁንልን። በዚህ ቤት በዚህ ቦታ እንድትሰበሰብን ቅዱስ ቅዱስ በበረከት እንድትገኝልን በዚህ ቦታ የተገኙት ሁሉ እንድትባርክልን እንድትቀድስልን በሰላም የጀመርነውን ደግሞ መርሐ ግብራችን እግዚአብሔር ሆይ አንተ በመካከላችን ተገኝተህ በሰላም እንድታስፈጽምልን ቅዱስ ስምህን በድንግል ማርያም አማላጅነት በቅዱሳን ሁሉ ስም እያልን እንጠራለን ተለምነን አባታችን እንበል። አባታችን ሆይ በሰማያት የምትኖር ስምህ ይቀደስ፣ መንግሥትህ ትምጣ፣ ፈቃድህ በሰማይ እንደሆነች እንዲሁ በምድር ትሁን። የዕለት እንጀራችንን ስጠን ዛሬ፣ በደላችንን ይቅር በለን እኛም የበደሉንን ይቅር እንደምንል፣ አቤቱ ወደ ፈተና አታግባን ከክፉ ሁሉ አድነን እንጂ
መንግሥት ያንተ ናትና ኃይል፣ ክብር፣ ምስጋና ለዘላለሙ። እመቤታችን ቅድስት ድንግል ማርያም ሆይ በመልአኩ በቅዱስ ገብርኤል ሰላምታ ሰላም እንልሻለን። በሐሳብሽ ድንግል በሥጋሽም ድንግል አሸናፊ እግዚአብሔር እናት ሆይ ሰላምታ ላንቺ ይገባሻል። ከሴቶች ሁሉ ተለይተሽ አንቺ የተባረክሽ ነሽ፣ የማኅፀንሽም ፍሬ የተባረከ ነው። ጸጋን የተመላሽ ሆይ ደስ ይበልሽ፣ እግዚአብሔር ከአንቺ ጋር ነውና ከተወደደው ልጅሽ ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ ዘንድ ይቅርታን ለምኝልን ኃጢአታችንን ያስተሰርይልን ዘንድ ለዘላለሙ አሜን። ጌታዬ ፈጣሪ አምላኬ መድኃኒቴ ኢየሱስ ክርስቶስ ሆይ የኔን የወገኖችን ኃጢአት ይቅር በለን። የማይሰራ ኃጢአት እግዚአብሔር ይፍታ። አረፍ በሉ። እንደምን ዋላችሁ? እንደምን ዋላችሁ? እንደምን ዋላችሁ? ቸርነቱ የማያልቅ ጸጋው የማይጓደል እግዚአብሔር በሰላም ጠብቆ ለዚህ ሰዓት ያደረሰን አምላካችን ክብር ምስጋና ለእርሱ ይሁን። በመጀመሪያ እግዚአብሔርን እናመሰግነዋለን። የጊዜ ባለቤት እርሱ ስለሆነ እንግዲህ እኔ ትንሽ ትንሽ ነው የማውቀው፣ እናንተ ብዙ መመስከር ትችላላችሁ። እኔ የሰማሁትን ነው። እናታችን ብቻዋን ስንት ልጆች ናቸው? እዚጋ ፎቶ ነበረ። ማሳደግ ቀላል ነገር አይደለም። በተለይ በስደት ውስጥ አልፎ ለሚመጣ ሰው ደግሞ ከልጆች ጋራ ህይወት ከባድ ነገር ነው። ያን ያለፋችሁበት ስለሆነ ብዙዎቻችሁ ታውቃላችሁ። ያ መከራ ያ ውጣ ውረድ ተቋቁሞ ልጆችን የሚያስፈልጋቸውን ነገር አቅም በቻለው መጠን እያሟሉ ልጅን ለወግ ለማድረግ ለቁም ነገር ማብቃት ትልቅ ነገር ነው። ወይዘሮ ወለተ ማርያም እናታችን ወይዘሮ ንግስቲ እንግዲህ እግዚአብሔርን አጋዥ አድርጋ በእግዚአብሔር ቸርነት በቅዱሳን ተራዳኢነት ተደግፋ ልጆቿን ያሳድጋ ለቁም ነገር አብቅታለችና ምስጋና ይገባታል። መጽሐፍ ቅዱስ ለቅኖች ምስጋና ይገባቸዋል ይላል። ወላጅነት ኃላፊነት ነው። ወላጅነት አደራ ነው። ልጆች ለወላጆች ከእግዚአብሔር ዘንድ የሚሰጡ ዕዳዎች ናቸው። እነዚህን እግዚአብሔር የሰጠንን ዕዳዎች አባታቸው ትቶልን የሄዱ ልጆች ያሳድግ ብላ ሊናውን ቁርጥ አድርጋ በሚቻላት ሁሉ ልጆችን ማሳደግ የእናታችን ትልቅነት የልቡናን ስፋት ደግነቷን የሚያሳይ ነገር ነው። እግዚአብሔር ይመስገን። ንግስቴ እድለኛ ነሽ። እያየን ነው። ልጆች ብዙ የሚበላሹበት ብዙ የሚጠፉበት ነገር አለ። የሰጠሽን እግዚአብሔር ባርኮልሽ፣ የሰጠሽን እግዚአብሔር ጠብቆልሽ ሁሉም ከአንቺ ጋር ሆኖ በትዳር ተወስኖ ለቁም ነገር በቅተው ዛሬ ልጆችሽን ደስታ እያየሽ ነውና እግዚአብሔር ታመሰግኝ ይገባሻል። እግዚአብሔር ይመስገን። እናንተም ልጆቿ ልትመሰገኑ ይገባቸዋል። እናታችን ስለኛ ብዙ ዋጋ ከፍላለች፣ ብዙ ወጣለች፣ ብዙ ወርዳለች፣ ብዙ መከራ ተቀብላለች፣ ለእኛ ስትል አዝናለች። እስቲ ዛሬ አንድ ቀን እንኳን ተሰብስበን ከዘመዶቻችን ከቤተሰቦቻችን ጋር ሆነን እናታችንን እግዚአብሔር ይስጥሽ እንበላት። በዘመኑ ቴንኪው ነው የሚባለው። ቴንኪው እንበላት፣ እናስደስታት እናታችን ብላችሁ ይሄ ማሰባችሁ የሚገባ ነገር ነውና እሷን እንዳሰባችሁ እንዳስደሰታችሁ እናንተም በልጆቻችሁ እንድትደሰቱ ያደርግልን እግዚአብሔር። ሁላችሁ ደግሞ እዚህ ያላችሁ የእሷ ደስታ እናንተ ደስታ ስለሆነ የዚህ ደስታ ተካፋይ እንሆናለን ብላችሁ የመጣችሁ ብዙ ድካም ይኖራል በየቤታችሁ ብዙ ስራ ይኖራል። ግን ይህን አስቀድማችሁ ስለመጣችሁ ሁላችሁንም ደግሞ እንዲህ አይነቱን ደስታ በልጆቻችሁ ለማየት እንዲያበቃልን ቅዱስ ፈቃዱ ይሆንልን። እንግዲህ ቤተሰቡ ያዘጋጀውን መርሃ ግብር ወደ እነሱ እንቀጥላለን። ለእነሱ አሳልፍ እሰጣለሁ። እግዚአብሔር ይስጥልን። እግዚአብሔር ያክብርልኝ።
እናመሰግናለን አባታችን። ዛሬ እንግዲህ ያው ጥሪያችን አክብራችሁ በመገኘታችሁ በሞላ ቤተሰብ እናመሰግናለን። እናታችን መቼም እኛን ሁሉም እንደ አባትም እንደ እናት ያሳድጋ ለዚህ አድርሳናለች። ይህ ሁሉም ቤተሰብ የምታዩታለን ምሰሶና ማገር ሆና የእሷ አስተዋጽኦ ነው ዛሬ ይህን ታላቅ ቤተሰብን የሰበሰበችው። እናት ከልብ ነው የምንወድሽ። ያንቺ ያንስብሻል። ይህን ፕሮግራም ለማድረግ ወደ 4 ወር 5 ወር ፈጀብን። በተለያዩ ምክንያቶች ይህን ፕሮግራም ስናስበው አንድ ነገር ይመጣል፣ አንዱ ስናስበው አንድ ነገር ይመጣል። መቼም እግዚአብሔር በፈቀደው ሁሉም ነገር ይሆናል እና ማዘር አንቺ ልዩ ነሽ። አባታችን ንግስት ብሎ መጥራት ይከብደው ነበር። በእውነት ንግስት ነሽ ላት ነበር። አሁንም ንግስት ነሽ፣ ሁሉም ነገር ነሽ። ለዚህ ማህበረሰብ ደግሞ ትልቅ አስተዋጽኦ ያደረግሽ ነሽ። በሜልበርን ነዋሪም ሆነ በአድላይድ ስትኖር ጊዜ የሁሉ ዓመታት የትዬ ንግስት ነኝ ብሏት ንግስት ብሎ ማይጠሯት ለሁሉም ወገን ደራሽ ነች። አቅም ብዙ መናገር ይችላለሁ፣ ግን ካለኝ የደስታ አንጻር መናገሩን እያጠረኝ ነው። መቼም ባንቺን ለመግለጽ በዚህ ሰዓቶች ስለሚከብደን ለዚህ ሁሉ ማድረግ ወግ አድርሰሽ ዛሬም ምንም እንኳን ባጋጠመን የተለያዩ ነገሮችን እግዚአብሔር በፈቀደው መሳካት ስላለበት ሁላችሁም ፈቃደኛ ሆናችሁ በመሃላችሁ በመገኘታችሁ በራሴና በሞላ ቤተሰብ ምስጋና መግለጽ እፈልጋለሁ። አመላው እንግዲህ ታላቅ አባታችን ነው፣ አሳድጎናል። የእሷ ብዙ ነገር ያውቃል። ሁለችም ሰጠር በደምና እሱን የሚለው ነገር ሰማለሁ። እኔም እኮ የሚለው ነገር ብዙ አንዴ ንግስት ለእኛ እዚህ ላለ ሰው ወደ 80 ሰው በእሷ ሰበብ አንድ እንጨት ይተከላል። ለምሳሌ እንጨት ይተከላል። ሲተከል ያንበለ የራሱን ችሎ የራሱን ችሎ ዋርካ የኛ ዋርካችን ናት። ለእኔ መጠጣ በ3 ወር አስኮንሰርቫ ተሰደደች። በ93 አንተርታችሁ ሰው በ95 ያለው 10 ናት። በኋላ ያመጣቸው ይሁን ያመጣቸው ይሁን ወደ 60 70 80 ነው ማለት ግን አልቆጥራቸውም። በምንድን ነው በዋርካስ ስታላት እናቴ ንግስት ነሽና ንግስት ስታነበረች ንግስት ያርግሽ ስታነበረች እናቴ ንግስት ያርግሽ ስታነበረች የመጣም አቆታ አለ ዶክተር ሙታል ንግስት ዘናት ንግስት ባካችሁ ንግስት ብሎ ታኩራት ንግስት ስለነበረች አንድ ልጅ ነው መጥቶበት ያለ ንግስት በሷ ነው። እኔ እሷ ላይ ማመሰግን ስለነበር የሷ ውለታ ብዙ ነው። ልጆቿ የተባረኩ ሆነዋል። ይሄው የታቸው ራሳቸው ያሉ ያመጣቸው በጣም የመጣው በሷ ስራ ነው። እዚህ የተፈጸመው ይሄው ፋሚሊ ታይ መጀመሪያ ያመጣችው እሷ ብቻ ልጆቿ ናት ያመጣችው። ያ በኋላ ግን እኔ ስንት ሆንኩኝ ማንም ሰው ያውቃል። እሷን ስንት ሆነች ይሄው ሁሉናል እግዚአብሔር ሰላም ነው። ዋርካና ዋርካ ያርካል። እናመሰግናለን ብለው ክንዳ ቦታችን እንግዲህ ከጋብቻዋ ቀን ጀምሮ በደንብ የሚያውቃት ልዩ ነች። እግዚአብሔር ደግሞ ፈቅዶን ደግሞ አጎታችን ከጎናችን ከአንድ ቦታ ለመገናኘት አበቃና እሱ እንግዲህ እድሉን ጸጋውን አግኝቶ ለምስክርነት አቆን ይፈቅረው የሚናገር ንግስት ኢሳሳቸው ነው። እኔ ማቆ ከ9 ጀምረው
በዚህ ፖለቲካ ሲመሰረት ከሱዳን ከሁመራ ስንት ውጣ ውረድ ያገኙት እናት ናቸው። እነዚህ ልጆች ብዙ ፈተናዎች አሳልፈው ብዙ መከራ ውጣ ውረድ ወጥተው ነው እዚህ ደረጃ ያደረሱት። ሳያንሳቸው ነው። ይሄ ለእኔም እናቴ ናቸው። በችግር ጊዜ ከኔ ጋር ምን መከራ እንዳሳልፈው ያውቃሉ። እኔ ምስክር ነኝ። እሳቸውም እንደ እናት እንደ እህት በችግር ጊዜ ተንከባክበው እስከዚህ ደረጃ ደርሰናል። ንግስት የብዙሃን እናት ናቸው። ብዙሃን የኛ ብቻ አይደሉም። ብዙ ልጆች ያፈሩ እናት ናቸው። ብዙ መከራ ያሳለፉ ናቸው። ሰው ደግሞ መከራ ሲያሳልፍ እዚህ ደረጃ አይደርስም። እንደዚህ ደግሞ ልጆቹ እድሜን አስበው በማድረጋቸው በእጅጉ አመሰግናቸዋለሁ። እጃቸው ለወደፊት ያገኛሉ። ንግስት ይህን ያንሳቸዋል፣ በጣም ያንሳቸዋል። ጥሩ እናት ናቸው። ጥሩ ሰብሳቢ ናቸው። ስለዚህ እንኳን ለዚህ ያበቃቸው አመሰግናለሁ። እናመሰግናለን አጎታችን። ማማ እንግዲህ ታላቅ እህታችንና አብረው እንደ እህትም እንደ እናትም ተለያይተው ማያውቁም። ለዛች የ2 ዓመት ጊዜ በመለያየት ከሁሉ በላይ የመላማ ከጎን ለመለየት በውስጥ ነገር ብሻት ነበር እንዴ። ሁሉ ነገር አይሆንም። ያንን ተመኝተን ይህን ተመኝተን አይሳካም። እግዚአብሔር በፈቀደው ግን ከጎናችን እንደማትለይ ደግሞ ልባችን ያውቅ ነበር። 2 ዓመት በማይሞላ እስከነሞላ ቤተሰቦችን ትደርሳለች። የሆነ ቃላት ምከቻሽ እድል ልስጥሽ። እሺ ከዚህ እንግዲህ ውስጧን አውቃለሁ። ብዙ መናገር ትፈልጋለች። ያው ይህንን አንተ ግለጽልኝ ብላ ያለች የሚለይን አንድ እግዚአብሔር እንኳን ላይ ብላሽ እግዚአብሔር ደግሞ ቃል ኪዳናችሁ ይፈጽምላችሁ። ሌላ መናገር ፈልገው ብዙሃን ወንድም እህት ዘመድ ወገን አለን። ይህ ሁሉ ማህበረሰብ የመጥራቱን ሳንጠራ የቀረ ነው። ምንድነው ለሁሉም ላልመጣችሁ ይቅርታ እንላለን። በተለያየ ምክንያቶች ፕሮግራሞች እየበዙ ጫና እያደረበ ስለሆነ በቃ ባለው በተወሰነ ማህበርተኞች ስለማይለዩ ብለን ነው አሳጠር ነው። ግን ባላችሁበት መቼም የእናታችን ደስታ የእናንተ ደስታ ነው። ለእኛም ይቅርታ እያልን በመለየታችሁ መሀላችን እችላለሁ። ቀጣይ ያው በሌላ የታወቅ ይችላል። አንዱ ይሄ ተከታይ ነው። በእንግሊዝኛ ትላለች ለቤላ ስላለ እኔ አማርኛ ማውራት አልችልም ብለው ግን I'll say it in English. Ade, you came to a new country as a refugee with 6 children and no one to rely on but yourself. And somehow you did the impossible. You raised a family on your own with nothing but strength, faith, and a heart full of love. You worked endlessly, you sacrificed everything, and even when life was heavy, you still smiled, you still loved, and still gave. You didn't just raise your children, you raised me. You taught me how to love, how to stay strong. How to love, how to stay strong, how to be kind. You showed me what it means to be patient, what it means to fight for your family, and what real resilience looks like. Because of you, I know who I am. Because of you, I have roots that go deeper than any struggle I face. You poured your whole heart into this family, and I carry that with me every single day. I am so grateful, so thankful, and so incredibly blessed to be your grandchild. To have grown up under your love, your wisdom, and your care. That's a gift I will never take for granted.
Thank you for everything, Grandma. You are the reason we are all standing strong today. I love you more than words will ever be able to say. Amen. ቀጣይ ሳራ መልኬ የተወሰነ ግራማ ማለት ፈልጋለች። ሳራ የተወሰነ ወርድ መናገር ፈልጋለች። ሳራ አሁን ሳራ ወንድሜ ደረጀ እንግዲህ ያው በጣም ነው እናቴም ከኛ በላይ የሚንከባከባት ወንድሜ መስካን ሀሳብ ይመስል እኔ ብዙ ማለት አልችልም፣ ግን ያለ ፍቅርና ያደረገችልኝ ነገር ለመናገር ያክል የኔ ብቻ ሳይሆን የቤተሰቦችን ህይወት የቀየረች ሴት ነች። ለእኔ ትክክል ንግስቴ ብቻ ሳይሆን ንግስቴ ነች። በቃ ትክክለኛ ንግስቴ ነች። የኔ ንግስት ነች። የኔ ብቻ ሳይሆን የቤተሰቦችን ንግስት ነች። ለእኔ ብቻ ያደረገችልኝ ነው ሁሉ ብዙ ነገር አድርጋልኛለች እና ለእኔ ህይወት ቀይራኛለች። ከገጠር ከበረሃ አስወጥታ እዚህ አድርሳኛለች። ስንት በችግር ጊዜ ደግሞ ከጎን የምትቆም ሴት ስለሆነች ያለሷ የኔ ህይወት ባዶ ነው እና በጣም እንደምወድሽ በጣም እንደማከብርሽ ፈጣሪ ደግሞ ደስታሽ ብቻ ያሳየኝ፣ ህመምሽ ሞትሽ አያሳየኝ። ነው እኔ ቀድሞ ይውሰደኝ። ያንቺን ሀዘን ከሚያሳየኝ ያንቺን ሞት የሚያሳይ እኔ ቀድሞ ፈጣሪ ይውሰደኝ ነው ብለው እወድሻለሁ በቃ ከዚህ በላይ መግለጽ አይቻልም። አቢ ኦኬ እሺ እንግዲህ ያው ወደ ፕሮግራማችን እንቀጥላለን። ትሬክ ኦኬ ኤኒቲንግ ወደ ፊልም በነገራችን ላይ እዚህ ያላችሁ የሆነ ነገር መግለጽ የምትፈልጉ ያላችሁ አይቁ ኦፕን ነው እንድሰራለን። በቃ አይ ከመጠን በላይ ከስሜት ቁጥር ውጭ ስለሆነች አይ ነው ምን ለመግለጽ እንደፈለግሽ እናታችን ለኛ ብቻ አይደለም የሁሉም እናት ነሽ። ይሄ ደግሞ የተመሰከረልሽ ነው እና ምን እሺ አሁን እሺ አዛኑ እንግዲህ አውራ አደግ ናቸው። ታንክ ማለት የሰው አውራ የሰው ሁሉ መካር ናት። አሁን ግን የደስታ ያደረጉት ልጆቹ በደስታው እየተሳቀ እንጂ ልቅሶ ምን አመጣው? በእኔ በኩል ከሰው ሁሉ አልበልጥም። መለቀስ ግን የለበትም። ይሄ ደስታ ተደረገ የምሽኝት ነው። ልቅሶ የሚለቀስ አይለቀስም፣ ነውር ነው። እኔ ችቃል የምፈልግ ልቅሳ በራ የኑሪልና አትለይን በድግ አሁን ራሳችን ባለችን መንገድ በጣም አመሰግናለሁ። መደሰት ያለብን እኛ ልታችሁ መጣችሁ በጣም እናከብራችሁ። እናታችን ደግሞ ተሰብናለች በፍቅር በሰላም ለሰው ፍቅር
እንዲሆን ሰው ማያከብር እስኪ አሁን ራሱ ውጤቱ የኛ ህይወት ደስታ ነው። ስለዚህ እኔ በጣም ደስ አለኝ። ምክንያቱም የተማርኩት ሰው ማክበር እናስ ሰው ነገር ግን በጣም ስናቻለሁ ከስፍኛች የማቴ የለከችበት ስለዚህ አሁን በጣም ወዳታለሁ እናቴ ስለዛከራ ታንኪ እሸቱ ወንድሜ የሆነ መግለጽ ፈልጋለሁ። እሸቱ ወደ ቤት አመሰግናለሁ። ታንጌቴ ወይም ሚሳብራ የልጆች እናት ወይም የልጆቿ እናት ሳትሆን የሁላችን እናት የሁላችን እህት ናት። እዚህ እንድንገባ ጥራለች፣ ብዙ ነገር አድርጋለች። እግዚአብሔር ይመስገን ጤና ይስጣት። ለዚህም ለመብቃት አመሰግናለሁ። እግዚአብሔር እስኪ ወንድማችን መካራችን ነው። እግዚአብሔር በመጀመሪያ ሁላችሁ እዚህ ጥሪያችን አክብራችሁ ስለመጣችሁ አመሰግናለሁ። በመቀጠል ብዙ ነገር ተብሏል። ታንጀቴ እሷን የሚገልጽ ቃል ያለ አይመስለኝም። ነገር ግን አጠር ባለ መንገድ ልገልጻት የምችለው እንደ ትልቅ ዋርካ እንደ ትልቅ ዛፍ ተንከባክቦ ያሳደገው ዛፍ ፀሐይ ሲሆንብህ ጥላ ይሆንሃል። ጥሩ ፍሬ ብትበሉ ፍሬውን እንድትመገቡ ያደርጋል። ስለዚህ ታንጀቴ የሁላችን ጥላ ነች፣ የሁላችን ዋርካ ነች እና እናመሰግናለን። እኔ ደግሞ ረጅም ዕድሜ እመኝልሻለሁ። ቀሪውን ዘመንሽ ተደስተሽ የልጅ ልጅ እያየሽ ይህ ሁሉ ኤክስተንድድ ፋሚሊ እያየሽ በደስታ እንድትኖር እመኝልሻለሁ። አመሰግናለሁ። ህይወት እንግዲህ ከቤቱ ታላቅ ምሰሶ ናት። ህይወት እስኪ የሆነ ታታቅለች ህይወት ህይወት በመሀላችን ላይ ልክ ታንጀቴ ማለት እናቴ ናት። ከመላጋ ያለያትም አንቺ ልትደሰች ለማይሆን ደጋግና አንቺ ደስ ካለሽ እኛ ደስታ ሄዋን Okay, hi everyone. I'm gonna make it a bit short, but today I just want to take a moment to give a big shout out to the OG, my grandma. Thank you for everything you've done for all of us. We truly appreciate you and everything you do. You're the strongest woman I know, and honestly, without you, none of us would be here today. Love you all. Thank you, honey. እሺ እንግዲህ ከራት በኋላ ደግሞ ከቴክ ሲቆረስ ላዩን መግለጽ ትፈልጉ እንገልጻለን። አሁን ግን ያው
ማነው እንደኔ ማነው እጅግ በብዙ የተማረ በደሉ የተከደነለት ኃጢአቱ ያልተቆጠረ ያልታሰበበት እንደኔ የተረሳለት ነውሩ በምሕረት የተጎበኘ መዝሙር ይዘምር ለፍቅሩ ማነው እንደኔ ማነው እጅግ በብዙ የተማረ በደሉ የተከደነለት ኃጢአቱ ያልተቆጠረ ያልታሰበበት እንደኔ የተረሳለት ነውሩ በምሕረት የተጎበኘ መዝሙር ይዘምር ለፍቅሩ መተላለፌን ደምስሰህ አንጽተኸኛል ከበረድ መልሰህ ልጅ አርገኸኛል ጎትተህ በፍቅር ገመድ በራሴ አፍሬ ስደበቅ ተሸማቅቄ በግብሬ ላተወኝ በራስ ምለህ ሸለምከኝ አባቴ ክብሬ አጥፍቼ ልፍረድ ከቅፍህ ስኮበል ምኞቴ ካንተ በልጦብኝ ራሴን ሳገለግል ተስፋዬ ሕልሜ ጨልሞ ስናፍቅ ሞቴን አብዝቼ እጅህን ዘረጋህልኝ እንዳልቀር ባለም ተፍቼ የተማርኩኝ አንተ በቅዬ የጸደኩኝ ያልታሰበብኝ ምሕረት ያለኝ ባለ ታሪክ እኔ እኮ ነኝ ማነው እንደኔ ማነው እጅግ በብዙ የተማረ በደሉ የተከደነለት ኃጢአቱ ያልተቆጠረ ያልታሰበበት እንደኔ የተረሳለት ነውሩ በምሕረት የተጎበኘ መዝሙር ይዘምር ለፍቅሩ የሰባ ፍሪዳን አርደ ያማረ ልብስን ሸልመ መውደድክን ደግሞ አሳየኸኝ ጉንጮቼን በፍቅር ስመ ለእግሮቼ ጫማ አዘጋጅተህ ለጣቴ ወደ ቀለበት ጠበከኝ ይመጣል ብለህ በስስት ደጎ የኔ አባት ውድቀቴን ጠላት ሲጠብቅ ከፍ አልኩኝ ወደ ከፍታ በእምነት የተማመነ ድል አለው የማታ ማታ ይቅርታ የማያልቅብህ ይቅር ባይ አምላክ ነህና በቀልህ ምሕረት ሆኖልኝ ለቅኔ ቆምኩ እንደገና የተማርኩኝ አንተ በቅዬ የጸደኩኝ ያልታሰበብኝ ምሕረት ያለኝ ባለ ታሪክ እኔ እኮ ነኝ ማነው እንደኔ ማነው እጅግ በብዙ የተማረ በደሉ የተከደነለት ኃጢአቱ ያልተቆጠረ ያልታሰበበት እንደኔ የተረሳለት ነውሩ
በምሕረት የተጎበኘ መዝሙሬ ዘምር ለፍቅሩ ለጠላት ኖሬን ሳታሳየ በቅፍ የምትገስጸኝ ሰገነት ልጄ ነው ብለህ ከልፍኝህ የምትመልሰኝ እንዳንተ ከየት ይገኛል መውደድህ የለውም ድንበር ሕይወትን አበዛህልኝ ወስደኸው የሞቴ እናት አለኝ የምታብስ እንባ አያት አለው ስወጣ ስገባ ኪዳነ ምሕረት ኪዳነ ምሕረት ኪዳነ ምሕረት አንባ መጠጊያ ናት እናት አለኝ የምታብስ እንባ አያት አለው ስወጣ ስገባ ኪዳነ ምሕረት ኪዳነ ምሕረት ኪዳነ ምሕረት አንባ መጠጊያ ናት ሔዋን ስታኝ ከበለሱ ፍሬ ራቁቴን ብቆም ማፍሬ ልብሴን ይዘሽ ወደ እኔ መጥተሻል እናቴ ቤቴን አድምቀሻል ኪዳነ ምሕረት ኪዳነ ምሕረት ኪዳነ ምሕረት አንባ መጠጊያ ናት እናት አለኝ የምታብስ እንባ አያት አለው ስወጣ ስገባ ኪዳነ ምሕረት ኪዳነ ምሕረት ኪዳነ ምሕረት አንባ መጠጊያ ናት ለዘላለም ንጽሕት በመሆኗ ከኔ ጋር ነው ያውቃል ኪዳኗ ደስተኛ ነኝ ሐዘኔን አልፌ አጽናኝ ሆናኝ መስቀል ስር ትርፌ ኪዳነ ምሕረት ኪዳነ ምሕረት ኪዳነ ምሕረት አንባ መጠጊያ ናት እናት አለኝ የምታብስ እንባ አያት አለው ስወጣ ስገባ ኪዳነ ምሕረት ኪዳነ ምሕረት ኪዳነ ምሕረት አንባ መጠጊያ ናት ከጥፋቱ ውሃ ማረፊያዬ መርከቤ ነሽ ከሞት ማምለጫዬ የአምላክ እናት ምልጃሽ ሆኖኝ ክብሬ በሕይወት አለሁ ጥልቁን ተሻግሬ ኪዳነ ምሕረት ኪዳነ ምሕረት ኪዳነ ምሕረት አንባ መጠጊያ ናት እናት አለኝ የምታብስ እንባ አያት አለው ስወጣ ስገባ ኪዳነ ምሕረት ኪዳነ ምሕረት ኪዳነ ምሕረት አንባ መጠጊያ ናት በእናትነት ሕይወቴን ጎብኝታው ልብ ያረፈ ተነግሮ በሽታው ሰንሰለቴ ከእጄ ተቆረጠ መራራዬ በልጅሽ ታፈጠ ኪዳነ ምሕረት ኪዳነ ምሕረት ኪዳነ ምሕረት አንባ መጠጊያ ናት እናት አለኝ የምታብስ እንባ አያት አለው ስወጣ ስገባ ኪዳነ ምሕረት ኪዳነ ምሕረት ኪዳነ ምሕረት አንባ መጠጊያ ናት
መታደል ነው ማርያም ወይ ጸጋሽ በዛ ወልደሽ ጡት ያጠባሽ ወጾም የዓለሙን ቤዛ ድንግል ምን መታደል ነው ማርያም ወይ ጸጋሽ በዛ ወልደሽ ጡት ያጠባሽ ወጾም የዓለሙን ቤዛ የሚያስገርም ጥበብ ነው እጅግ የሚደንቅ ከህሊና በላይ ነው ካይምሮ የሚረቅ ታላቁ መገለጥ ነው የምናወራው የእግዚአብሔር ልጅ የሰው ልጅ መሆኑ እንዴት ነው ድንግል ምን መታደል ነው ማርያም ወይ ጸጋሽ በዛ ወልደሽ ጡት ያጠባሽ ወጾም የዓለሙን ቤዛ እንዴት ሆኖ ኧረ እንዴት ተከናወነ ቤቱ መንገድ አምላክ ሰው አምላክ ሆነ በማኅፀንሽ ያደረው ብሩክ ነው ቅዱስ ይገባዋል አምልኮ ስግደት በመንፈስ ድንግል ምን መታደል ነው ማርያም ወይ ጸጋሽ በዛ ወልደሽ ጡት ያጠባሽ ወጾም የዓለሙን ቤዛ አማኑኤል እግዚአብሔር ከኛ ጋር ሆነ የዓለም ቤዛው ክርስቶስ ባንቺ አደረ ያዳኛችን የበጉ ታላቅ አዳራሽ ሰላም ላንቺ ድንግል ሆይ ጸጋ የተሞላሽ ድንግል ምን መታደል ነው ማርያም ወይ ጸጋሽ በዛ ወልደሽ ጡት ያጠባሽ ወጾም የዓለሙን ቤዛ እንዴት ሆኖ ኧረ እንዴት ተከናወነ ቤቱ መንገድ አምላክ ሰው አምላክ ሆነ በማኅፀንሽ ያደረው ብሩክ ነው ቅዱስ ይገባዋል አምልኮ ስግደት በመንፈስ